ሰው ይሆናልና ሰው መሆኑን ስጋዊውን ይወክል ነበር። የላም ፊት ያለው መልአክ ደግሞ ላም በኦሪቷ እንደምትሰዋ ሰው የሆነው ስጋው ቃል ክርስቶስ በቀራንዮ በመስቀል ላይ እንደሚሰዋ በፊቱ ያመለክት ነበር። የአንበሳ ፊት ያለው መልአክ ደግሞ የጌታን ትንሣኤን ይወክላል። አንበሳ ፈጥኖ እንደሚነሳ ወልድም በመስቀል ተሰቅሎ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ምን ሆነ? ተነሳ። የንስር ፊት ያለው መልአክ ደግሞ እርገቱን ይወክላል። ንስር ፈጥኖ ወደ ላይ እንደሚወጣ የኔና የናንተ ጌታ ንጉሠ ነገሥት ኢየሱስ ክርስቶስም በተነሳ በ40ኛው ቀን ወደ ሰማይ ምን ሆነ? አረገ። ስለዚህ ገጸ ሰብ ሰው መሆኑን፣ ገጸ ላይም መሰዋቱን፣ ገጸ አንበሳ ትንሣኤውን፣ ገጸ ንስር ምኑን ይወክላል? እርገቱን ይወክላል። ስለዚህ ምልክት ሆነው በሰማይ ላይ ተሹመዋል ማለት ነው። ይህ ብቻ አይደለም። የአንበሳ ፊት ያለው መልአክ ማንን ይወክላል? እጓለ አንበሳ የተባለ ወልድን የወለደ እግዚአብሔር አብን ይመስላል። የሰው ፊት ያለው መልአክ ይላል አባ ጊዮርጊስ ዘጋስጫ ተአምሆ ቅዱሳን በሚባል መጽሐፉ ሰው የሆነ ስጋን የለበሰ ማንን ይመስላል? ወልድን ይመስላል። የንስር ፊት ያለው መልአክ ደግሞ በርግብ አምሳል የወረደ እግዚአብሔር መንፈስ ቅዱስን ይመስላል ካለ በኋላ የላም ፊት ያለው መልአክ ደግሞ በምን ይመሰላል? ዕለት ዕለት ለሐይም ወልደ እግዚአብሔር በቀራንዮ ላይ የቆረሰው ስጋው ያፈሰሰው ደሙ በሚቀዳበት አብ መንፈስ ቅዱስ በህልውና ያሉበት የወልደ እግዚአብሔር ቅዱስ ስጋ ክቡር ደም በሚሰዋበት በቤተ ክርስቲያን ይመሰላል ይላል። ስለዚህ ሁለት ክንፋቸውን ወደ ላይ፣ ሁለት ክንፋቸውን ወደ ታች፣ ሁለት ክንፋቸውን ወዲያና ወዲህ ዘርግተው ሲታዩ ምን ይሰራሉ? እስቲ ንገሩኝ፣ ምን ይሰራሉ? ትዕምርተ መስቀል ይሰራሉ። ስለዚህ ጾርተ መንበር ኪሩቤልና ሱራፌል ላይ ምልክቱ መስቀልን አስቀድሞ ሾሞባቸዋል። ይህ ብቻ አይምሰላችሁ ኦርቶዶክሳውያን። በጣም የሚደንቀው እያንዳንዱ መልአክ ምን ይዟል? መስቀል ይዟል። በተለይ እግዚአብሔር ፍጡር መሆናቸውን ለማስገንዘብ የብርሃን መጎናጸፊያ ተገዢዎች እንደሆኑ ለማጠየቅ የብርሃን ዝናር መውጣት መውረድ ስላለባቸው የብርሃን ጫማ ይልቁኑ ደግሞ የጸጋ መንግስትን ስለሰጣቸው አስኬማ ዘመላእክት የተባለ ጳዚዮን የሚባል የብርሃን ዘውድን ሲደፋላቸው እያንዳንዳቸው መላእክት ምን ይዘዋል? ትዕምርተ መስቀል ይዘዋል። በእውነት ትዕምርተ መስቀል ያልያዘ ወደ ላይ አያስወጡም፣ ወደ ታችም አያስወረዱምና ለሚፈሩ ምንን ሰጣቸው አለ? ምልክትን ሰጣቸው አለ። የመስቀሉ ኃይልና ረድኤት ከሁላችን ጋር ይሁን። በዕለተ ፍጥረት ሳጥናኤል ፍጡር መሆኑን እያወቀ ፈጣሪ ነኝ ባለ ጊዜ መስቀል ነው። ማን ነው? ሚካኤል። ማን ነው? ገብርኤል። እግዚአብሔር ራሱ ሰማዩን ጠቅሎት ሸሸ ብሎ ያ ክፉ በደነፋ ጊዜ ለመጀመሪያ ጊዜ ቅዱስ ሚካኤል ሰራዊቱን የእሳት ሰይፍ ይዞ በሰማይ ፍልሚያ ጀመረ። 10 ነገድ ኪሩቤል፣ 10 ነገድ ሱራፌል ፍልሚያውን ተቀላቀሉ። ራማ ድምፅ ተሰማ። ገብርኤል ተነሳ፣ ነገደ አርባብን የሚመራ። ሩፋኤል ተነሳ፣ መናብርትን የሚመራ። ስልጣናትን የሚመራ ሱሪያል ተነሳ። ኤረር ላይ ድምፅ ተሰማ። ሰዳኬል ከሰራዊቱ ጋራ፣ ሰላቴል ከሰራዊቱ ጋራ፣ አናኔል ከሰራዊቱ ጋራ ጥንተ ጠላት ዲያብሎስን ቢፋለሙ ድል ነሳቸው። መጨረሻ ላይ ወደ እግዚአብሔር ቢያመለክቱ ቅዱስ ሚካኤል እጅ ላይ አካ የሚለውን ስም አምላክ ቀርጾ የብርሃንን መስቀል በሰጣቸው ጊዜ ጥንተ ጠላት ሰይጣን ወደቀ። ደስ ይበላችሁ፣ ወደቀ። በኋላ ጭራሽ በክርስቶስ መስቀል እስከ ወዲያኛው ተደመሰሰ። ድል ተነሳና ነገረ መስቀሉን በዕለተ እሑድ አስቀምጦታል። በዕለተ ሰኑይም ደግሞ ነገረ መስቀሉ አለ። በዕለተ ሰኑይ ከዚህ እስከ ብሩህ ሰማይ መልቶ የነበረውን ውሃ እግዚአብሔር ለ3 ከፈለ። ለስንት ከፈለ? ለ3 ከፈለ። ያን ጊዜ መሬት ከውሃ ስትለይ የመሬትን እንብርት የመሬትን ማዕከል ያደረጋት ቀራንዮ ነበረች። አክሊላ ወንብርታ ለምድር ይላታል ኤጲፋኒዎስ። የምድር አክሊል፣ የምድር ጉልላት፣ የምድር እንብር፣ የምድር ሴንተርን መስቀሉ የሚተከልባት ላይ አደረገ። ለዚህ ነው ዳዊት እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም፣ እግዚአብሔር ግን አለ ከዓለም አስቀድሞ ምንድን ነው? ንጉሥ ነው ካለ በኋላ ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል ምንን አደረገ? መድኃኒትን አደረገ።
መስቀሉን ተከለ፣ ስጋውን ቆረሰ፣ ደሙን አፈሰሰ፣ መርገመ ስጋ መርገመ ነፍስን ሻረ። ነገር ግን ዓለምን በፈጠረ ጊዜ የምድር እምብርት የምድር ጉልላት አድርጎ በዕለተ ሰኑይ ያስቀመጣት ምንን ነው? ቀራንዮን ነበረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ወደ ዕለተ ሰሉስ ባጭሩ እንምጣ። በሶስተኛው ቀን እግዚአብሔር ምንን ፈጠረ? አዝሬትን፣ አትክልትን፣ እጽዋትን፣ እጽወ ገነትን በቃሉ ፈጠረ። ታዲያ የሚገርማችሁ የምድርን አበቦች ተመልከቱ። ግማሹ ፍሬው ላይ፣ ግማሹ አበባው ላይ፣ ግማሹ ግንዱ ላይ፣ ግማሹ ቅርንጫፉ ላይ ምን አትሞበታል? ትዕምርተ መስቀል አትሞበታል። በጣም ይገርማል። ዛሬ ብዙ አበባዎች አሉ። እነዚህ አበባዎች ወደ 400,000 ይጠጋሉ። እግዚአብሔር የፈጠራቸው የአበባዎች ዝርያዎች ፍላወሪንግ ፕላንትስ የሚባሉ ስፒሺዎቹ ብቻ 400,000 ይጠጋሉ። እና አንዳንዱ ፎር ፔታልድ ክሮስ ሼፕ ፍላወርስ ይባላሉ። ስትመለከቷቸው ምን ይሰራሉ? መስቀል ይሰራሉ። በጣም የሚገርመው ብዙ የፍራፍሬ አይነቶች ስትቆርጧቸው እንደነ ክሌመንታይን፣ እንደነ መንደሪን፣ እንደነ ሮማን የመሳሰሉ ስትቆርጧቸው ፍሬያቸው ላይ ምን አለ? ትዕምርተ መስቀል ይሰራል። እናንተ እንኳን ቤታችሁ ሄዳችሁ ቼክ ማድረግ ብትችሉ ቲማቲም፣ እናቶቻችን ማዕድ ቤት ገብታችሁ እስቲ ቲማቲምን ለሁለት ሰንጥቁት፣ ምን ቅርጽ ይሰራል? ትዕምርተ መስቀል ይሰራል። ዝም ብላችሁ ልብ ብላችሁ ተመልከቱ። ቃሪያውን ብትቆርጡት ትዕምርተ መስቀል ይሰራል። ኪዊ የሚባሉ በጣም ብዙ አይነት ነገሮች አሉ። በተለይ ደግሞ መጋቢትና ሚያዝያ የሚበቅል ፓይን ኮንትሪስ የሚባል አለ። ልክ የጌታ ስቅለት መጋቢት አካባቢ በተለይ በአውሮፓ ይበቅላል። እንዳለ ስትመለከቱት ቅርጹ ምን ይሰራል? ትዕምርተ መስቀል ይሰራል። እና ግማሹን በስሩ ላይ፣ ግማሹን በፍራፍሬው ላይ፣ ግማሹን በቅርንጫፉ ላይ ጌታችን ባወቀ ምን አትሞበታል? ትዕምርተ መስቀል ቅርጽ ሰርተዋል ማለት ነው የዕለተ ሰሉስ ፍጥረታት። በዕለተ ሰሉስ ይሄ ብቻ አይደለም እግዚአብሔር ያደረገው። በገነት መካከል ምንን ተከለ ይላል? የሕይወት ዛፍን። እስቲ የሕይወት ዛፍ በሉ። አዎ ዘፍጥረት 2:9 ላይ በገነት መካከል ሴንተሯ ላይ ማዕከሏ ላይ የሕይወትን ዛፍ ተከለ። ለምንድን ነው የተከለው? የገነትን ዛፍ የሕይወትን ዛፍ ይቅርታ በገነት መካከል እንደተከለ በተመሳሳይ መልኩ በምድር መካከል ላይ የሕይወት ዛፍ መስቀል ይተከላል። በላዩም ላይ ማን ይሰቀላል? የሕይወት ሁሉ ባለቤት ርዕሰ ሕይወት ኢየሱስ ክርስቶስ ይሰቀላል። ክብር ምስጋና ለስሙ ይሁን። የሕይወት ዛፍ በመካከል ሲተከል 4 ወንዞች ደግሞ ትዕምርተ መስቀል ይሰራሉ። ኤፌሶን፣ ግዮን፣ ጤግሮስ፣ ኤፍራጥስ የሚባሉ የወተት ወንዝ፣ የወይን ወንዝ፣ የማር ወንዝ ይፈሳሉ። ሲሰሩ ቅርጻቸው ምንድን ነው? ትዕምርተ መስቀል ነው። ታዲያ አባ ጊዮርጊስ ዘጋስጫ ምን ይላል? መኑ ውእቱ ፈለገ ሐሊብ። የወተት ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። የማር ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። የወይን ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። የዘይት ወንዝ ማን ነው? ራሱ ኢየሱስ ክርስቶስ ነው። የሕይወት ዛፍ ማን ነው? መስቀሉ ነው። ሕይወት ማን ነው? ራሱ ክርስቶስ ነው። እንደ ማር ወንዝ ብሉይ ኪዳንን በነቢያት አድሮ ሰራ። እንደ ወተት ወንዝ ወንጌልን ሰው ሆኖ ሰራ። እንደ ወይን ወንዝ ወይነ ደሙ ከጎኑ ተቀዳ። እንደ ዘይት ወንዝ ደግሞ ልጅነትን ሰጠን። ክብር ምስጋና ለስሙ ይሁን። አዎ አዳም በዕፀ በለስ ምክንያት ሲባረር በዕፀ ሕይወት በመስቀል ምክንያት ወዴት ተመለሰ? ወደ ገነት ተመለሰ። ይሄ የሶስተኛው የሥነ ፍጥረት ዕለት ነው። አራተኛው ረቡዕ። እስቲ በሉ ድገሙት። አራተኛው ዕለት እግዚአብሔር ፀሐይን፣ ጨረቃን፣ ከዋክብትን ፈጠረ። አቤት ፀሐይ ላይ ያለው ምስጢር! አቤት ጨረቃ ላይ ያለው ምስጢር! አቤት ከዋክብት ላይ! ሰማያት ይነግራ ስብሐተ እግዚአብሔር። ሰማያት የማንን ክብር ይናገራሉ? የእግዚአብሔርን። ይልቁኑ ደግሞ ነገረ መስቀሉን ይሰብካሉ። እስቲ ባጭሩ ትንሽ ነገር ልንገራችሁ። ቆስጠንጢኖስ መክስሚያኖስን ድል ከመንሳቱ አስቀድሞ ምንድነው የተመለከተው? በጸፍጸፈ ሰማይ ላይ ኒቁስጣጣኑ የሚል በኮከብ ላይ ተቀርጾ ነው ያየው። ያንን በጋሻው ላይ አስቀርጾ ሲዋጋ ጠላቱ መክስሚያኖስን የመስቀልን ተቃዋሚዎች ምን አደረገ? ድል ነሳ። እና ዝም ብለን ስንመለከት ቀና ብለን ስንመለከት ነገረ መስቀሉን ሰማይ ላይ ማየት የተለመደ ነው። ለምሳሌ ፀሐይ ጌታ በተሰቀለ ጊዜ አልጨለመችም? ንገሩኝ እንጂ። ጨረቃስ ደም አልሆነም? ከዋክብትስ ከብርሃናቸው አልተራቆቱም?
ይህንን ያደረጉት መቼ ነው? በዕለተ ዓርብ ነው። ይልቁኑ ደግሞ በሳይንሱ ዓለም እኔ አሁን ባለሁበት የምርምር ዘርፍ ዊርፑል ጋላክሲ ይባላል። እግዚአብሔር የፈጠራቸው በጣም ስፍር ቁጥር የሌላቸው በባይናኩላር አርቆ በሚያሳይ ነገር ይታያልና ወደ 23 ሚሊዮን የብርሃን ዓመት ርቀት ያለው ነው። በጣም የሚገርመው በሀብል ቴሌስኮፕ ሲታይ ምን ይሰራል መሰላችሁ? በሚገርማችሁ መልኩ ጌታችን እጁን ዘርግቶ የተሰቀለበት የመስቀሉ ቅርጽ ነው። እና ሳይንቲስቶቹ በጣም ተደንቀው ምን አሉ? በእነሱ ቋንቋ ሃብል ፋይንድስ ሚስቲሪየስ ክሮስ ኦን ዘ ስካይ፣ ይሄ ቴሌስኮፓችን በጣም ምስጢራዊ የሆነ መስቀልን ሰማይ ላይ አገኘ። ዛሬ እኛም በመሳሪያ ስንመለከተው ራሱ ክርስቶስ የተሰቀለበት ነው የሚመስለው። ተመልከቱ። ሌላው ደግሞ በደቡብ አቅጣጫ አሁን ከህዳር ከታህሳስ በኋላ ፊታችሁን መለስ አድርጋችሁ ብትመለከቱ በደቡብ አቅጣጫ ደቡባዊ መስቀል አለ፣ ተዘርግቶ ይታያል በሰማይ ላይ። ስለዚህ በከዋክብትም ላይ ብትመለከቱ፣ በፀሐይ ሰሌዳ ላይ ብትመለከቱ፣ ጨረሮቹን ሁሉ ብትመለከቱ ቅርጻቸው ምንድነው? መስቀል ነው የሚሰራው። ከቃሉ ጋር ናችሁ? ፈያታዊ ዜማንን ያስተማረች ምንድናት? ፀሐይ ናት። ስለዚህ እግዚአብሔር በፀሐይ በጨረቃ በከዋክብት ላይ የመስቀልን ምልክት አኑሯል። ወደ ሐሙስ እንሻገር። በዕለተ ሐሙስ እግዚአብሔር የባህር ፍጥረታትን ፈጠረ። በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕይወት ሕያዋን ሆነው ጸንተው የሚኖሩ ስፍር ቁጥር የሌላቸው የባህር ፍጥረታትን ማን ፈጠረ? እግዚአብሔር ፈጠረ። ታዲያ የሚገርማችሁ እስካሁን ከ33,000 በላይ የአሳ ዝርያዎች አሉ እና የባህር ፍጥረታትን ሲፈጥር ምን ሰጥቷቸዋል? ክንፍ። እስቲ በሉ ምን ሰጥቷቸዋል? እና ክንፋቸውን ሲዘረጉ ምን ይሰራሉ? ትምህርተ መስቀል ይሰራሉ። ተንቀሳቃሾቹ በሰማይ የሚከንፉትም ክንፋቸውን ዘርግተው አዕዋፉ ሲታዩ ምን ይሰራሉ? ትምህርተ መስቀል ይሰራሉ እኮ። በጣም እኮ ነው የሚገርመው። ድሮ በሐዋርያት ዘመን መስቀል ይዞ የተገኘ ያው ቄሳሮች ይገሉታል። ስለዚህ ምን ያደርጉ ነበረ? የአሳ ስዕል ይስሉ ነበር። የምን ስዕል? የአሳ ስዕል። በጣም ይገርማቸዋል። አሳ በጽር ቋንቋ ኢክተስ ይባላል። ኢክተስ ማለት ምህጻረ ቃል ነው። ኢየሱስ ክርስቶስ መድኃኒት የእግዚአብሔር ልጅ ማለት ነው። እና አንዱ ክርስቲያን መሬት ላይ አሳ ስዕል ሲስል፣ አንዱ ደግሞ ሲስል ክርስቲያን መሆናቸውን በኮድ ይግባባሉ። ወታደሮቹ ደግሞ አሳ መሸጫ እየመሰላቸው አልፎ ይሄዱ ነበር፣ የቤተ ክርስቲያን ታሪክ እንደሚያስረዳው። ስለዚህ አሳ ላይ ጭምር የማን ምስጢር አለ ማለት ነው? ነገረ መስቀሉ ታትመዋል ማለት ነው። ወደ ዕለተ ዓርብ እንሻገርና እንደመድመዋለን። እስቲ ዓርብ በሉ እስቲ። ዓርብ ሲሉ ደስ አይልም? ቃሉ ራሱ በእውነት ኢትዮጵያ የበረከት ሀገር፣ ሊቃውንቶቿ በእውነት መንፈስ ቅዱስ ያደረባቸው በመሆኑ ዓርብ ብለዋል። ዓርብ ተመልከቱ፣ ዛሬ ዓርብ ነው አይደል? አሪብ አሪቦት ማለት ምን ማለት ነው? መግባት፣ መካተት፣ መፈጸም ማለት ነው። ለምንድን ይሄን ያሉት? ጌታችን ኢየሱስ ክርስቶስ ተሰቅሎ ምን አለ? ተፈጸመ ብሎ ስራውን አካተተ። ክርስቶስን የማያውቁ ህዝቦች ግን ፍራይዴ ነው ያሉት። በጣም ያስጠላል እንደ አውደ ምሕረት ላይ መናገር። እኛውም ፍራይዴ ዓርብ ይመስለናል እንደ እንግሊዘኛ ቋንቋ ግን አይደለም። ፍራይዴ ማለት ዓርብ ማለት አይደለም። ፍሪጋ ማለት ጣዖት ናት። ፍሪጋ ዘጎደስ ኦፍ ቢዩቲ ኤንድ ሜሬጅ የፍቅርና የትዳር አምላክ ተብላ የተመለከች ጣዖት ናት። እኛ ግን አላልንም። አንዱም ቦታ ላይ ምን አልገባም? ጣዖት አልተቀላቀለም። እያንዳንዱ የሥነ ፍጥረት ዕለት ለማን ተሰጥቷል? ለእግዚአብሔር ተሰጥቷልና በዕለተ ዓርብ እግዚአብሔር ምንን ፈጠረ? በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ የየብስ ፍጥረታትንና አባታችን አዳምን ፈጠረ። ማንን? ለምሳሌ እስቲ ጌታችን ሆሳዕና የተቀመጠባት ምንድናት? ኧረ ረሳችኋት? ምንድናት የተቀመጠባት? አህያ ናት። ፈታቸው አምጡልኝ ነው ያለው አይደል? ለምን አህያ ላይ ተቀመጠ? በጣም ብዙ ምክንያቶች ሲኖሩ ከምክንያቱ አንዱ አህያ በተፈጥሮ ትምህርተ መስቀል ናት። ልብ ብላችሁ ተመልከቷት። ከዚህኛው እስከዚህኛው ከዚህኛው እስከዚህኛው ምን አላት? ትምህርተ መስቀል አላት። ፈታችሁ አምጡልኝ አለ። ትምህርተ መስቀል ባላት በአህያ ጀርባ ተቀምጦ እየተመሰገነ ገባ። በኋላ ደግሞ በዕለተ ዓርብ ነፍሳትን ፈታ። በምን ተሰቅሎ? በዕፀ መስቀል ተሰቅሎ። ይልቁኑ የፍጥረት ጉልላት አድርጎ የፈጠረው የሰው ልጅ እጁን ሲዘረጋ ምንድን ነው? ኧረ እስቲ እጃችሁን ዘርጉ እስቲ እንደዚህ። ደስ አይሉ ግን ሞባይላችሁ እንዳይነጠቅ ደግሞ አስቸጋሪ ነው። ሌሎች አይጠፉ።
በጣም ይገርማ። አሁን ውስጣቸው የተቀበረውን መስቀል ቆፍራችሁ አውጡት። እሌኒ የጌታን መቃብር ቆፍራ ምን አደረገች? እስቲ ውስጣችሁ የተቀበረውን መስቀል እስቲ የምታወጡ ካላችሁ አውጡት። እኔ በ3 ደቂቃ ትምህርቴን ልፈጽም። መስቀሉ ምን ጋ ነው? እግዚአብሔር ሲፈጥራችሁ ምን አይነት ምስጢር አስቀምጦባቸዋል? እችን ብቻ ብነግራችሁ በቂ ነው። ሁሉ በእርሱ በሉ እስቲ ተጋጥመዋል። አሁን በጣም አስደናቂ ነገር ነው በዚህ 3 ደቂቃ ምነግራችሁና በጣም ዝግጁ እንድትሆኑ። ዳዊት ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ ይላል። እጃችን ስንዘረጋ ምንድነው? ይሄንን ማድረግ የሚችል የሰው ዘር ብቻ ነው። እጃችን ስንዘረጋ መስቀል። ስንት እግር ሰጥቶናል? ፈጠኑ። እንስሳትን ስንት እግር ሰጥቷቸዋል? አስተውሉ። ለኛ 2 ነው የተሰጠን። 4 እግር የሰጣቸው ለምንድን ነው? መሬት ብቻ እንዲያዩ ነው የተፈቀደላቸው። ለምን? በመሬት ውስጥ በስብሰው ይቀራሉ። ሰውን ግን እንደ ዘንግ መልምሎ እንደ ሸት ፈልፍሎ እንደ ቤተ መቅደሱ ስሪት እንደ ያዕቁብ እንደ በለስ 2 እግሮችን ሰጥቶ አቅንቶ ሰማይ እንዲያድርጎ ሲፈጥረው ከሁሉም በላይ ከፍ ብሎ ከሰማይ ጋራ የተካከለ የሰውነታችን ወይም ሰማይን የሚመለከት የሰውነታችን አካላችን ምንድነው? አረ በስማ እዚህ ላይ ያለው ምንድነው? ምናችን ነው? የራስ ቅላችን። እስቲ በሉ ማርቆስ 15:22 ላይ ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደሚባል ስፍራ ወሰዱት ይላል። ትርጓሜው ምን የሚሆን ድገሙት እስቲ። አለቃ ያሌው ታምሩ ሊቀጠበብት በረከታቸው ይደርብን። አንዴ በሰበኩት የራስ ቅል በሚባል ስብከታቸው የራስ ቅል ጎልጎታ እኔና እናንተ ነን ብለዋል። እውነታቸውን ነው። አሁን ምስጢሩ እዚህ ላይ ነው። ጌታችን ቀራንዮ የተሰቀለው በስንት ዘመኑ ነው? እስቲ 33 በሉ እስቲ። 33 ዓመት ከ3 ወር የራስ ቅል ጎልጎታ ላይ መስቀሉ ተተከለ። ስጋውን ቆረሰ፣ ደሙን አፈሰሰ። ታዲያ ይሄ ምስጢር እኮ እያንዳንዳችን ላይ አስቀምጦታል። አሁን ያንን ቆፍረን እናውጣ። እንደሌኒ ስንት የጀርባ አጥንት ሰጥቶናል እግዚአብሔር ሲፈጥረን? 33 እስቲ በሉ። ይህ ሳይንቲፊካሊ ፕሩፍ የሆነ ነው የምነግራችሁ። በጣም ያስደንቃል። ከዚህ ጀምራችሁ እስከ ራስ ቅላችሁ እስከሚደርስ ድረስ እያንዳንዱ ሕፃን ምድርን ሲቀላቀል 33 አከርካሪ አጥንቶችን ሰጥቶታል። እስከ ምኑ ድረስ? እድሜውን አትሞብናል። ይሄ ምንድነው? ጎልጎታ ነው። መስቀሉ ሁሌ ተተክሎ ይኖራል። እናንተ የማታስተውሉ የገላትያ ሰዎች ሆይ ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበረ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? አመስግኑት የና አምላክ። እድሜውን አትሟል። ይደንቃል። ከዛ በጣም የሚደንቀው የጌታን የስቅለቱን ስዕል ስትመለከቱ አንድ ጭንቅላት ታያላችሁ አይደል? የራስ ቅል አታዩ? የራስ ቅል የማን አጥንት ራስ ቅል ይመስላችኋል? የአዳም ራስ ቅል ላይ ነው መስቀሉ የተተከለው። አዳም ስንተኛ ፍጥረት ነው? 22ኛ ፍጥረት ነው። በተመሳሳይ መልኩ እግዚአብሔር ሰውን ሲፈጥረው የራስ ቅል አጥንታችን ሲቆጠር 22 ብቻ ነው። ደስ ይበላችሁ። 22 ስከል ቦንስ። ይህ እጅግ ይደንቃልና አሁን ዘመኑ ረቀቀና የሰው ልጅ ጭንቅላት ተከፈተ። አሁን የሰው ልጅ ጭንቅላት ሲከፈት እጅግ ከአይምሮ በላይ የሆነ ነገር ተገኘ። ምን መሰላችሁ? አንደኛው ሳይንቲስቶች ራሱ በጣም ጨንቋቸው፣ መጭነቅ ሳይሆን እኔ እንደምረዳው መንፈስ ቅዱስ ያናግራል። ማንንም ሊያናግር ይችላል። ነጭ ዛፍ የሚመስል አርበር ቪቴ ይባላል። ትሪ ኦፍ ላይፍ የህይወት ዛፍ ብለው ሰየሙት። እንደ ዛፍ ነው። ሲበተን 12 ቅርንጫፎች ጭንቅላታችን ውስጥ አሉ። ስንት ቅርንጫፎች? ክሬኒያል ነርቭስ ይባላሉ። እነዚህ መስራት ካልቻሉ ማየት አትችሉም፣ መናገር አትችሉም፣ መስማት አትችሉም። ቁጥራቸው ስንት ነው? የህይወት ሐረግ ማን ነው? ክርስቶስ ነው። ወአንትሙ አይጹቂሁ ቅርንጫፎቹ ማን ናቸው? ሐዋርያት ናቸው። የሰው ልጅ የከበረ ነው። ይህ ብቻ አይምሰላችሁ። እጅግ የሚገርም አንጸባራቂ ፈሳሽ የሰው ልጅ ጭንቅላት ውስጥ ይፈሳል። በ33ቱ አጥንቶች ውስጥ ይመላለሳል። ሳይንቲስቶቹ ሲያዩት ምን አሉ? እኛ ሌላ ነገር አንሰይምም፣ ክራይስት ኦይል የክርስቶስ ዘይት ነው አሉ። በጣም እኮ ሳይንቲፊክ ስሙ ራሱ የክርስቶስ ዘይት ነው። ዮሐንስ በመልእክቱ
ውሸት የለም አለ። እሱ ቅዱሱ ቅባት አለ። ስለዚህ በኦሪቱ ቅባት እዚህ ጋር፣ በሐዲሱ ቅባ ሜሮን ለካህናት እዚህ የከበረ ነገር ነው። ይሄንን ያደረገ ማን ነው? መጨረሻ እንደው ሞባይላችሁን እስቲ ለጥሩ ተጠቀሙበት። እንደው አሉባልታ ከምታየው እስቲ ይሄንን ፈትሹ። ላሚኒን የሚባል ፕሮቲን አለ። ላሚኒን ጉግል አድርጉ። ላሚኒን ክሮስሴፕት ፕሮቲን ልክ ስትከፍቱት ጌታ እጁን እንደተሰቀለ ሆኖ እንደዘረጋ እንደተሰቀለ ሆኖ ውስጣችን ያለ ነው። ያ ሲሞት እንሞታለን። አይገርም? በሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ውስጣችን ለካ ያለው ማን ነው? ክርስቶስ ነው። ማን ነው? ድገሙት እስቲ። መጨረሻ እችን ነገር ላችሁ ልውረድ በአንድ ደቂቃ። ስንት ፊደል ውስጣቸው አለ? ስንት ፊደል አለ? 12። ምን አይነት ትምህርት ቤት ነው የሚያስተምራችሁ? እንዴ እዚህ ሀገር እኮ በጣም ቀሽም። ዲኤንኤ ሲባል ሰምታችኋል? ሰው አልወለድኩም ብሎ ቢክድ ዲኤንኤው ሲመረመር እውነት ነው አይደል? እውነት ነው፣ ውሸት የለም። ተፈጥሮ እውነት ነው። ዲኤንኤ ምናችሁ ውስጥ ያለ ነገር ነው። ሁላችሁም ውስጥ አለ፣ ግን እዚህ ሴላችሁ ኒውክለስ ውስጥ አለ፣ ውስጥ ማዕከል ውስጥ በጣም ይታያል በመሳሪያ። አሁን በጣም የሚያስደንቀው ዳዊት በስውር የተሰሩ አጥንቶቼ ነው ያለው ማለት ነው። ሲታይ 6 ቢሊየን ፊደሎች አሉ ውስጡ። ስንት? 1000 መጽሐፍ ቅዱስ ውስጥ ያሉ ፊደል ብዛት እንደማለት ነው። አያድርገውና አንድ ፊደል ቢጎድል ሰው አንካሳ ነው የሚሆነው፣ በዊልቸር ነው የሚሄደው። ድንቅ ነው ተፈጥሯችን። እሱ አይምሰላችሁ የሚያስደንቀው። በጣም 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 እጹብ እጹብ የሚያስብለውን ነገር ልንገራቸው። አሁን ዓለም የደረሰበትን ጫፍ ነው የምነግራቸው። መሳሪያ አምጥተው ይመለከቱታል። ደብል ስትራንድ ዲኤንኤ ይባላል። እንደዚህ ጥምዝ ነው፣ የያዕቆብን መሰላል ይመስላል። አቤት እግዚአብሔር ውስጣችን ያስቀመጠው ምስጢር። ሲመለከቱት 10 እስቲ በሉ 5 6 5 10 5 6 5 እንትን ነው። አደኒን፣ ጓኒን፣ ሳይቶሲን፣ ታያሚን የሚባሉ አሉ። 10ኛው ላይ ድልድይ ይሰራል። ሁላችሁም ውስጥ ያለ እኮ ነው። ሁሉም ውስጥ 5 ላይ ድልድይ ይሰራል፣ እንደዚህ ክፍት ይሰራል። 6 ላይ ክፍት ይሰራል፣ 5 ላይ ክፍት ይሰራል። ይሄንን ያገኙት የእስራኤል ሳይንቲስቶች ናቸው። እና ሲያገኙ ሚሊየን ድረስ የሚያጎላ መሳሪያ ያለ ውስጥ ነው የሚያዩና ደነገጡ። ምንድነው ሰው ላይ ይሄ ነገር? 10 5 6 5 10 5 6 5 እንደኛ ይምሰላችሁ። እዛ ሳይንሱም ዓለም መንፈሳዊም ዓለም ተባብረው ነው የሚሰራው። አሁን ጳጉሜን 2 አይታችኋል። የጨረቃ ግርዶሽ እንደዛ አይነት ነው። ሁሉም ተባብረው ይሰራል ዕውቀቱን ተጠቅመውና በኋላ መጽሐፍ እንትን ነው የተከፈተው። መዝሙረ ዳዊት መዝሙር 118 ላይ 22 አሌፋት ተከፈቱ። እስቲ ዮድ በሉ እስቲ። የእግዚአብሔር ቀኝ ማለት ነውና እጆች ሰሩኝ አበጃጁኝ ይላል። ዮድ 10ኛ ፊደል ነው። 5ኛው ፊደል ሄ ነው። 6ኛው ፊደል ዋው ነው። 5ኛው ፊደል ሄ ነው። ሲገጥሙት ያህዌ የሚለው የእግዚአብሔር ስም ቁጥር ነበረ ውስጣችን ያለው። ደስ ይበላችሁ ውስጣችሁ። አንድ ሰዓሊ ስዕል ስሎ መጨረሻ ምን ያደርጋል? ስሙን ጽፎ እንደሚፈርምበት እግዚአብሔር እኔና እናንተን ፈጥሮ ስሙን ውስጣችን አትሞብናል። መቅደሱን ደስ ይበላችሁ። አዎ እንደ ያዕቆብ እንደ በለስ 2 እግሮች አሉን። እንደ አደባባይ ሆድ ዕቃ አለን። እንደ ቅድስት ልብ አለን። እንደ ቅድስተ ቅዱሳን መክብበ ሕዋሳት ራስ አለን። እንደ መስቀል እጃችን ዘረጋለን። እንደ 2 ጽላት 2 መዳፍ አለን። እንደ 10 ቃላት 10 ጣቶችን ማን ሰጥቶናል? እግዚአብሔር ሰጥቶናል። በዕለተ ቀዳሚት ከሥራ ሁሉ አረፈ። በተመሳሳይ መልኩ ዓርብ ተሰቅሎ ቀዳሜ ነፍሳትን ከሲኦል አውጥቶ ቀዳሜት በመቃብር አረፈ። አምላካችን፣ ንጉሳችን፣ ሕይወታችን፣ ብርሃናችን ኢየሱስ ክርስቶስ። ስለዚህ እስቲ ለሚፈሩ በሉ እስቲ ሰዎች ምልክትን ሰጣቸው። እንኳን ለኛ ለመላእክት የተሰጠ ምልክት ምንድነው? መስቀል ነው። በዛሬው ዕለት ንግሥት እሌኒ ቁፋሮ ጀምራ መስቀሉ እንዲወጣ እንዳደረገች ውስጣችን የተቀበረውን መስቀል፣ ጥላቻ የቀበረውን መስቀል፣ ቂም የቀበረውን መስቀል፣ ነውር የቀበረውን መስቀል፣ ዘረኝነት የቀበረውን መስቀል አውጥተን ያ መስቀል በግንባራችን ላይ ያንጸባረቀ ጠላት ሰይጣንን ድል እንዲነሳልን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።